አቤል አንዴ አዳምጠኝ። የእነሱ ድምፅ አይደለም አላልኩኝም፣ ግን ደግሞ እነሱ ስለመሆናቸው ራሳቸው መኖር መቻል አለባቸው። እዚህ ጋር ለምንድን ነው እኔም ብቻ ያገኛችሁ? እነሱ መጥተው ለምን አታጋፍጧቸው? ዋና የጉዳዩ ባለቤት አንተ ስለሆንክ አንተ እኮ ነው አሳቢ መረጃ ያልከው እንጂ ምንም እኮ እዚህ ጋር የምንፈራው ነገር የለም። አንተ መታመምህንና አንተ ላይ ሸር ለሰራ ሰው አብርሃም ታሞ ነበር ብዬ ለእነሱ ማስረዳት ምንም ኢነርጂ የለኝም። ምክንያቱም እነሱ አውቀው ነው የተኙት። አውቀው ይተኛል፣ ቢቀሰቅሱት አይነቃም። ገባ አይደለ? ከመጀመሪያ ጀምሮ እነሱ ሁሉም ነገር ያውቃሉ። አንተ መታመምህን ማን ነው ብለህ የምትጠይቅ ከሆነ ለአንተ ነው እንጂ ማስረዳት ያለብኝ። እነሱ ሁሉም ነገር ያውቁታል እኮ። አንተ እንዳሰመሙ እኮ በጣም ግልጽ ነው። ለምንድን ነው እነሱን አግኝቼ እመኑልኝ ለምንድን ነው የምላቸው? እንዴ ከእነሱ ጋር ምን አለኝ? አብርሽ አንድ ጊዜ አዳምጪ ሄሜላ። አሁን ይሄ ኬዝ የኔ ኬዝ ብቻ አይደለም፣ ወንድሞቼም ሁሉ ነገር ያውቃሉ። እዚህ ጋር የሚከታተሉ ቪዲዮ ለሚከታተሉ ሰዎች በሙሉ ያውቃሉ። ስለዚህ ለእኔ የሰጣችሁኝ ፎቶም አሁን ይሄ ኬዝ የኔ ኬዝ ብቻ አይደለም፣ ወንድሞቼም ሁሉ ነገር ያውቃሉ። እዚህ ጋር የሚከታተሉ ቪዲዮ ለሚከታተሉ ሰዎች በሙሉ ያውቃሉ። ስለዚህ ለእኔ የሰጣችሁኝ ፎቶም ቮይሶች የሚሆኑ ለእነሱ ማሳይተን እነሱም ሰምተውት እነ ሩታም እዚህ ጋር ባሉበት ሁሉንም ነገር ነገ ወይ ዛሬ ማታ ተገናኝተን ከእነሱም ጋር ይሄ ምንድነው ይሄ ምንድነው ይሄ ምንድነው እያልን ለምን አታፋጥጧቸውም? የዛን ጊዜ ሁሉንም እውነት ማወቅ እንችላለን አይደለ እንዴ? ስለዚህ ይህንን ነው የሚፈልገው። አሁን በቃ ጥሩ ደረጃ ደርሳችኋል። ኦኬ የእናንተ መረጃ ይዛችሁ መጣችኋል። ይህን መረጃ ደግሞ እነሱ ጋር እናቅርበው። ለምን አሁን ላይ ብዙ በኤዲቲንግ የሚሰራ ነገር አለ። እኔም ውስጤ 100% አምኖበት ምንም አይነት ነገር እንትልል አልችልም የሚል አሰምኛለሽ። ስለዚህ የዚህን ነገር እውነት ጥሩ ነው 70% ደርሰናል። 100%ን እስክናውቀው ደግሞ የቀረችዋን 30% እነሱ ኖረው አብረን እዚህ ጋር ቆመን ሁሉንም እውነት ነገር አንዴ አብርሃም አዳምጠኝ። አንተ በዚህ ልክ ያላመንከውን ኤዲት ሊሆን ይችላል ያልከውን ነገር አብርሃምና ኤፍሬም ማነው ኤፍሬምና ሩታ መጥተው አይ ኤዲት አይደለም ይሄ ነገር የኛ አይደለም ብለው እንዲለው የምጠብቅ ከሆነ ይሄ ራስ መሸወር ነው የሚሆነው። ገባህ አይደለ? እነሱ ከአንተ በፊት በጣም ብዙ ነገሮች ቀድሞ ማሰብ ይችላሉ። ተረዳኸኝ? ሶ አንተ ይህን ያህል ፍንጭ ከሄድክና ይሄ ነገር ኤዲት ሊሆናል ካልክ እንዴት ነው እነሱ መጥተው የሚያምኑልን? ገባህ አይደለ? ኤዲት ነው ከሪካርድ በላይ እነሱ እስካሁን ድረስ ያሳለፉትን እንኳን ቪዲዮ እየካዱ ነው አይደል እንዴ? ደህና መስሎን ነበር ምናምን እያሉ እየካዱ ነው አይደል እንዴ? አሁን የተራ ቦይስ አይክዱም ብለን ነው የምታስበው? እኛ ደግሞ ለእነሱ ማሳየት አይጠበቅብንም ዳኒ። ለአብርሃም እያለ ይህንን እናንተ አቤላ እኔ አንድ ነገር ልንገርህ አይደለ? ምንም አይነት መረጃ አሁን ለምሳሌ ቅርብ ሰዓት እኔ ሩታን አግኝቻት ነበር። ሩታንም ከጥጌ ጋር አንድ ላይ ሆኖ አግኝቻቸው ነበረ። ተረዳኝ። ከእነሱ ግን ምንም አይነት የሰማሁት መረጃ የለም። እናንተ ጋር ደግሞ መረጃ አለ እውነት አለ እያልኩኝ እኮ ነው። የእናንተ ያስረዳችሁኝ ነገር 100% እንዲረጋገጥልኝ እነሱ ይምጡና ዛሬ ከቻሉ ዛሬ ካልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት። ዳኒ እዚህ ጋር አብሽ ግን ነገሩን ላለመቀበል እየሞከረ ላለመቀበል አይደለም ሄርሜላ፣ ምንም ላለመቀበል እያደረኩኝ ያለው በቃ እውነት ካለሽ እናፋጥ፣ ሁሉንም ነገር እናፋጣቸውና እንየው ነው እያልኩኝ ያለሁት አይደል እንዴ? እሺ ሪካርዶን ይዘህ ሄደህ እነሱን ማፋጣት ትችላለህ። ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪካርዶን የመጣው አቤል ነው አይደለ? አቤል ከየት እንዳመጣው አንተ ታውቃለህ። ስለዚህ እነሱ ባሉበት ይህንን ነገር ለእኔ ያሳየኝን ነገር ለእነሱ እናሳያቸው፣ ከዛ እውነታውን እንወቅ፣ ወደ ገደለው እናመራለን። አለቀ በቃ። ይህን ነው ችግር የለም። ግን አንተ በጆሮ የሰማኸው እና በአይን ያየኸው ነገር ያላመንክ እነሱ የጉዳዩ ባለቤት ያምኑልኛል ብለህ እንዳጠብቅ በቃ ይህን ነው የምልህ። አብርሃም ግን ደግሞ ምንም ልናደርግ አንችልም። አቤል ከባህር ላይ እነሱ